ዛሬ ልደቴ ነው። ግን ምንም የተቀየረ ነገር የለም። ምክንያቱም መፍራት ጀምሬያለሁ። የእድሜ ቁጥር ዝም ብሎ እየጨመረ ነው። መድረስ የምፈልግበት ቦታ አልደረስኩም። መድረስ ለምፈልግበት ቦታ ማድረግ ያሉብኝ ነገሮች ደግሞ በማድረግ ፋንታ ስክሮል በማድረግ ተጠምጃለሁ። ሶሻል ሚዲያ ላይ ስክሮል ሳደርግ ደግሞ የእድሜ እኩያ የሆኑ ልጆች ምን እንደሚያደርጉ ሳይ ጭንቀትና ፍራቻ ይጨምራል። ቅናት አይደለም ግን እኔ ምን እያደረግኩ እንደሆነ ስለማውቅ ብቻ ብዙ ጊዜ እንደዚህ አይነት ሀሳቦች ወደ ጭንቅላቴ ይመጣሉ። ግን እኔ ስክሮል አድርጌ አሳልፋቸዋለሁ። ምክንያቱም አሁን ጊዜው ራስን ለማታለል በጣም ቀላል ነው። ድጋሚ ይመጣሉ። ኢንስታግራም ሪል እና ቲክቶክ በማየት ታሳልፋቸዋለህ። በእውኑ ግን እንደዛ እንዲሆን አልፈልግም። ጭንቀት ሳይሆን ደስታና ፈገግታ ወደ እኔ ህይወት እንዲመጣ እፈልጋለሁ። ስለዚህ ምን እየፈለግን እንደሆነ ኢንትሮ ላይ የተረዳችሁ ይመስለኛል። ምናልባት እየፈለግን ያለነው ደስታ መጠጥና ጭፈራ ውስጥ ይሆን ያለው? አይደለም። ምክንያቱም መጠጥ ትንሽ የደስታን ተስፋ ይሰጥህና ጠዋት ከእንቅልፍ ስትነሳ Wake up! Wake up! Get up out of bed! Alright, it's time to win the day! So get up and go to the gym! Marlon said he wants to box me. Tell him we can run it. I'm ready. ትናንት ራስን የተወከበት ቦታ ታገኘዋለህ። ያቺን የደስታ ተስፋ ፍለጋ ደግሞ በደጋገምከው ቁጥር ራስን ጥሩ የሆነ ሱሰኛ ሆነህ ታገኘዋለህ። ከሱስ ለመውጣት ወደ ሌላ ሱስ። ታዲያ እውነተኛ ደስታ ወዴት ነው ያለው? ምናልባት ከውጭ ፈልገን ያጣነው ደስታ ከውስጣችን ይሆን ያለው? እንደተለመደው ስክሮል እያደረኩ ነበር። እነዚህ ቪዲዮዎች ወደ ፎር ዩ ፔጅ መምጣት የጀመሩት አጠቃላይ አሁን እሱ ያዙት እጆት ላይ 10,000 ብር ነው አባቴ። 10,000 ብር እህ አዎ ወይ ገብርኤል የኔ አባት ሰው ለምንድን ነው የሚመልሱልኝ? ለእርሶ እየሰጠሁት እኮ ነው አባቴ። ለእርሶ እየሰጠሁት ነው። 10,000 ብር ነው የኔ አባት። ምኑ እሱ የገብርኤል አለ። አንተ ከየት ታገኛለህ? የኔ አባት ወይ አፈር በበላኝ። የኔ አባት የኔ ጌታ እኔ ምንሳበው ሚካኤል ገብርኤል ማታጣች ይስጥ። አሜን የኔ አባት። የሰዎችን ፈገግታ ሳይ ከዛ በኋላ ነበር የህይወቴን አቅጣጫ ቀይሬ ሰዎችን ለማስደሰት የወሰንኩት። ከዛ በኋላ ነበር ቡና ቤት ገብተን ለሰዎች የቡና ከፍለን እነሱን በጥቂቱም ቢሆን ፈገግ ለማስባል መሞከር የጀመርነው። ከዛ በኋላ ለመቄዶንያ የገቢ ማሰባሰቢያ የተዘጋጀ እግር ኳስ ፌስቲቫል ነበር። እዛ ላይ ስራዬ ብለን ሂደን ታደምን።
አሪፍ ጊዜ ነበር። ህንፃው አልቆ ደግሞ እዛ መቄዶንያ ላይ የሚገለገሉ ወገኖቻችን ደስተኛ እንደሚሆን ተስፋ አደርጋለሁ። አላማችንን ያልተረዱልን ሰዎች ነበሩ፣ ግን ስቲል እኛ አላማችንን አሳክተናል። ቪዲዮን ካላያችሁት ገብታችሁት እዩ። ከዛ በኋላ ደግሞ አባባን ነበር ያገኘናቸው። አባባን አገኘናቸው፣ አበባ ሰጠናቸው። ሰላም ነው አባቴ? ይሄን አበባ ለእርሶ ነበር። እኔ ላምብበው። እኔም እንዳንተ አይነት ብርቱ አባት አለኝና በርታልኝ ልልህ ፈልጌ ነው። እዚህ ነው የምሰራው? ስራ ምናምን እንዴት ነው? አሪፍ ነው? እሺ አባቴ። ትንሽ ፈገግ ካሉ ብዬ ቁጭ ብለው ስለነበረ ትንሽ ደብሮት። እሺ አባቴ አመሰግናለሁ። እሺ አባቴ ደህና ሁኑ። እንጃ አሪፍ ጊዜ ነበረ። የሆነ ደስ የሚል ስሜት ነበረው። እሳቸውም ደስ እንዳላቸው ደግሞ ተስፋ አደርጋለሁ። ከዛ በኋላ ደግሞ እማማ ጋር ነበር የሄድነው። ለእማማም አበባ ሰጠናቸው። እሳቸውም ፈገግ አሉልን፣ ተመረቁ። ሰላም ነው እናቴ? ይሄን አበባ ደርሶ ነበር። እንዴት ነው? ሰላም ነው አለን። እዚህ ስራ ምናምን እንዴት ነው? አሪፍ ነው። በቆሎ ስንት ነው? ትልቁስ? እሺ እናቴ አንዴ ስትይ አመሰግናለሁ። እሺ እኔም እንደርሱ አይነት ብርቱ እናት አለችኝና በርቱልኝ። እሺ እሺ እኔ እናት እሺ ደህና ሁኑ። እሺ እሺ እናት አሪፍ ጊዜ ነበረን ከእሳቸውም ጋር። ረጅም እድሜ ለማማም ለአባባም ረጅም እድሜና ጤና ይስጥልን። እኔ የሰዎችን ፈገግታ ፍለጋ ውስጥ የራሴን ፈገግታ አግኝቻለሁ። እናንተ ፈገግ ማለት የምትፈልጉ ከሆነ የሰዎች ፈገግታ ውስጥ የራሳችሁን ፈገግታ ፈልጉ። ማንንም አይጎዳም። አዎ አሁንም ችግሮች አሉ፣ ግን ቢያንስ በፈገግታ ከችግሮቹ ጋር የሚኖር ሰው መሆንን መርጫለሁ። የህይወቴን ሌላኛውን ጥያቄ መልስ ፍለጋ ደግሞ እጓዛለሁ። በሌላ ቪዲዮ ተመልሰን እንገናኛለን። ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ሲ ዩ ሱን